አንደኛ ጥያቄ ስምህን የትውልድ ሀገርህንና አሁን ያለህበትን ንገረን የሚል ነው። ስሜ ሁሴን አህመድ እባላለሁኝ። የትውልድ ሀገሬ ደጋን ትባላለች። ደቡብ ወሎ ውስጥ ከኮምቦልቻ ወደ ባቲ መስመር የምትገኝ ትንሽዬ የፉልሳና የምታክል ሀገር ነች። በጣም ነው የምወዳት። ደጋን ትባላለች። እንዳጠቃላይ አሁን ያለሁበት ሀገር ኤምሬትስ ዱባይ ነው ያለሁት። ሁለተኛ ጥያቄ ቁርአን ሙሉን ሐፍዘሃልን? በዲንህ ጎበዝ እንድትሆን የሚያበረታታ ከቤተሰቦችህ ማን ነው የሚል ነው። ቁርአን አልሐምዱሊላህ አሁን ሙሉን ሐፍዣለሁኝ። ለአላህ ምስጋና ይገባ። በድኒ ጎበዝ እንደሆን የሚያበረታታኝ ከቤተሰቤ ያው ሁላቸውም እናት፣ አባቴ፣ ወንድሞቼም እንድበረታ ሁሌም ይመክሩኛል። እንትን ባይሉም ያኔ ከስለ ዲኑ ብዙ ጠለቅ ያለ እውቀት ባይኖራቸውም ለዲን ፍቅር አላቸው። ሁላቸውም ያግዙኛል በሐሳብ ከጀመርኩበት ጊዜ ጀምሮ። አላህ ጀዛቸውን ይክፈላቸው። ዩቲዩብ ቻናል የለህም? ለምንድን ነው ያልከፈትከው? ዩቲዩብ ቻናል ከዚህ በፊት ነበረኝ። ያው ዝም ብለው ሰዎች እየከፈቱ እየሰጡኝ ነው ልከክበት ቁርአን እየተባልኩኝ። ይከፈታል፣ አልጠቀምበትም፣ እተዋለሁኝ። ምንም እንትን አይልም። ኢንሻአላህ ለወደፊት እንከፍታለን። አራተኛ ጥያቄ ቁርአን ተጅዊድህ ተወዳጅ ነውና ጀምረህ አቋረጥክብን ለምን አታቀራንም የሚል ነው። ቁርአን ተጅዊድ ኢንሻአላህ ሲመቻችልኝ እንቀራለን ነው መልሲ ነው አይደል መሆን ያለበት። አምስተኛ ጥያቄ ብዙ ሰዎች ቁርአንን አስተካክለን እንድንቀራ ዘንድ ተጅዊድን እንማር ስንላቸው ይህንን ትምህርት ሰሃቦች ያልተማሩትም ትርፍ ትምህርት ነው ብለው የቅራአቱን ጥምቅጡን ያጠፉታል። ይህን እንዴት ታያለህ የሚል ነው። ስለ ተጅዊድ የእውቀት ዘርፍ በተመለከተ በመጀመሪያ አላህ ሱብሓነሁ ወተዓላ ቁርአንን በአማረ ሁኔታ እንድንቀራ ያዘናል፣ ይፈልጋል። ወረቲሊል ቁርአነ ተርቲላ አሊ ብን አቢ ጣሊብ ይህን የቁርአን አንቀጽ ሲፈስሩ ያኒ ተጅዊድ ሑሩፈሁ ብለው ተናግረዋል። ቁርአንን በፊደላቶቹን በተጅዊድ ማውጣት